ሰማሽ አዳምጪ ካሳቸው ካልሰማሽ ተወግብልሻለሁ እያሉ ናቸው ነስኒ መጣን እንደው በቃ ወለቦት ሂዳያ ሰላም አለይኩም ወራህመቱላሂ ወበረካቱ ነው አታምጪ በእናትሽ እንዴ ነው ወላግዘብ ብቻዬን አግኝተው እንደዚህ መኖሪያ ጥቼ ልጆቼ ተወልደው ወላሂ ብቻሽን አይደለም ነገር እያረጉብኝ ይቆን ያሉት በማልታት ምን ሆና ነው ቆይ ነስሪ ሙጫኩሊ ደንገተ ሸሃዳ ኦሶጌሚ ጠበቹ ጅሩ ሸሃዳ ቀበቹ ከበርባዱ ነጥቴናን ባጋስቲክ ያረት ሸሃዳ ቀበቲ ሰምቦዳ ዱሊ ቶኮ ቶኮ ወመጅሩ እቲ ዱለሜ አመሞ ኢልማሲ አፋን አጃዳን ነምኒ ነመረብሱ ወይ አረብስ ነምኒ ነመረብሱ ወይ አረብስ ጀናኒ ኢሲኒሞ ነመሰነ ቆፈቶን ታኔ ሰበስ አማንቲ ኦርቶዶክሲስ ወለቲ ቀብዲ አረብሱ ጅት ጋስቲ ካዳ ደዳ ደበና ሲንት የኔ ኦቦሌቲኮ namni si arrabsiisu nama tokko amantii nama yoo arrabsite amantii keessa jala arrabtanii dhiisii jedheen gorsuu jira beektaa akkasii tarrafamte nasri nama gubaa haadha atis ilmoo argattetta yoo dur ilmoo hin qabne bakka haadha keetii caalaatti argitette jedhee yaada silaa ustaadni qaataa arganii akka haadha tokko abbaa qobaa akka haadha ilmoo qobaa guddifate tokkooti nama guba garuu qeesiin hin arrabsine ortodoksiin wal ga'ee hin arrabsine bata kristani ke satina rafamne namni kuni nama atibetu nama yero hunda nama kenya arabsu bisi imboinis saba sila rabsin jennan qoba ko njirani mo iti dagami eyo annagratu samalando yallo nagar lasacho basal ايش فري እንዴት ነሽ ሰላም እንደዚህ አላህ አልহামዱሊላህ ኡስታዝ ከም ጅርተል شامزة أكم نجافة يا جرتو الحمد لله فري بمجمرة درجة يعني يا وسلمنا كتقبل شودي تجناين أنكم بزوج زين سلام نجنا بتعم دس بلونيال ونكون دس سالش ونكون ورا كتتنيا ومن غير ما تشلا مالتي تفرقالو سلام تاشم دس بلونيال ورا تولد شبت هاي ما نوز نتملسو بمقتل አንድ ነገር ልንገርሽ ፍሬ የትኛውም ሃይማኖት እዚህ ምድር ላይ ያለው ተሳደቡ አይልም ኦርቶዶክስም ጴንጤም ሙስሊምም ሌሎችም ማለት ነው ሃይማኖት እስከሆኑ ድረስ ተሳደቡ የሚል ሃይማኖት ተሳደቡ የሚል የሃይማኖት አስተምሮ በቁርአን ውስጥም በመጽሐፍ ቅዱስ ውስጥም የለም አንደኛ ማወቅ ያለብሽ ማለት ነው የሚሳደቡት ግለሰቦች ናቸው እኔ ቢሳደብ ኦሮሞ ተሳደብ ብሎ አላከኝም እዚህ ሚዲያ ላይ ወይም ደግሞ ቁርአን ውስጥ ተሳደብ ሰው አንቋሽሽ የሰው ሞራል ንካ ከሰው አልፈ የሰው ቤተሰብ የሰው እናትና ህፃናቶች ምንም ማያውቁ ጨቅላ ልጆች ተሳደብ የሚል ነገር የለም ማወቅ ያለብሽ ማለት ነው ሁለተኛ ደግሞ አንድ ነገር ልንገርሽ ቀደም አንቺ ብቻዬን ነኝ እኔ እንደዚህ ባዶ ቤት ውስጥ ነኝ እንደዚህ ስትይ ሰምቻለሁ አንቺ ብቻሽን አይደለም ቤቱን ብቻ አይደለም የሰው ልጅ ምድርና ሰማይ የፈጠረ አንድና ኃያሉ አረኔ ብቻዬን ነኝ አማራ ፋኖ የሚባሉት አንድ ግሩፕ ከፍቶ እኔ ለማጥፋት ነው የሚሮሩት ልጨርስ ሹክሪ አስተርሽ ላንቺ ነው ተሰብስበው የመጣ ሁሉም ታላላቆችን ናቸው የማይታይ ምድርና ሰማይ የፈጠረ አንቺን የምሳደበው ሰው በአንድ ሰከንድ ውስጥ ምላሱን እንኳን ማንቀሳቀስና ማቆም የሚችል አንድ ኃያሉ ፈጣሪ ካንቺ ጋር ነው ያለው ግን ማወቅ ያለብሽ መጀመሪያም ቢሆን ፍሬ በራስሽ ማትተማመኝ ከሆነ የሚያጋጥምሽን ነገር በሙሉ ፈተናዎችን መሞጣት ማቺ ከሆነ እዚህ ነገር ውስጥ መግባት ነው ሶሻል ሚዲያ በጣም ሃርድ ነው ስፔሻሊ ሁሉ ነገርሽን ነው የሚያሳጣሽ ክብርሽን ማንነትሽን ያልዋሽው ነው የሚያደርጉሽ ያልዋሽበት ቦታ ነው የሚያውቁሽ ገባሽ እኔ አሁን አንቺን የማቅሽ እውነት ለመናገር ከሆነ ሶሻል ሚዲያ ላይ ነው ስላንቺ ምንም የማውቀው ነገር የለም አንቺን የምሳደቡ ሰዎችም ትላንትና ከምን አይነት ቤተሰብ እንደተወለድሽ ምን አይነት ማህበረሰብ ውስጥ እንደነበርሽ ምን አይነት ሰው እንደሆንሽ አያውቁም ምናልባት ቲክቶክ ከከፈትሽ አንድ አመት ከሆነ እነሱ የሚያውቁት አንድ አመት በዚህ አንድ አመት ውስጥ የሚያውቃትን ፍሬ ብቻ ነው ስለዚህ ብሰድቦሽ ባይሰድቦሽ አንቺ እኮ ከማንም ምንም አትፈልጊም እኮ እንደ ማንኛውም ሰው
የሰለጠነ የተማሪ ሀገር ላይ ነው የምትኖሪ። ሰርተሽ ነው የምትበይ። የራስሽ ነገር ላይ ነው የምትኖሪ። ስለዚህ ሲጀመር የሰው ልጅ አንድ ጊዜ አይደለም 1000 ጊዜ ቢያወራ ምን ይጨምርልሻል? ምንድን ነው የሚቀንስብሽ? የት ነው የሚያውቁሽ? እዚህ ቲክቶክ ላይ ነው ያዩሽ። እዚህ ቲክቶክ ላይ ነው የሚያውቁሽ። ሲቀጥል ደግሞ እንደ አንቺው እንኳን በራሳቸው ቆሞ አንቺ እኮ እውነት ለመናገር ከሆነ በጣም ጀግና ሴት ነሽ። ምክንያቱም ትላንትና ምንም ብትሆኝ ምንም የፈለገ ነገር ታጠቢ እንደፈለግሽ ብትሆኝ ማለት ነው እንደፈለግሽ ብትሆኝ ፍሬ አይደለም የጀመረች። ምን ራቁታቸውን ራሱ ሶሻል ሚዲያ ላይ ቀርቀው ስንት ፊልም ጎግል ላይ የሚለቁ አለም አለው አይደል? ወንድና ወንድ መጋባት ይችላል ብሎ በፓርላማ ደረጃ የሚከራከሩ ሰዎች አሉ አይደል? ሴትና ሴት መጋባት ይችላሉ ብሎ በአለም ደረጃ በአለም ሚዲያ ላይ የሚከራከሩ ሰዎች አሉ አይደል? እንዴ ምንድነው አንቺ የሰራሽው ሌላ ወንጀል? በቃ ትላንትና ስለማታቂ እንደ ማንኛውም ሰው የሰው ልጅ ሁሉ ስለምሳሳት ተሳስተሻል። ያ ነገር ታሪክ ነው እንጂ ታሪክ ሆኖ አልፏል። ትላንትና ያ ነገር ስህተቱ መሆኑን ስላወቅሽ ነው እኮ አንቺ ወደ እስልምና የመጣሽው። ትላንትና ባዶ ፀጉርሽን ማየት ትክክል አይደለም ስላልሽ ነው ዛሬ እንደዚህ አምርሽ ደምቀሽ ለብሰሽ የመጣሽው። ስለዚህ አንቺ ኦልሬዲ የትላንትና ፍሬን ከፈለጉ ገደል ሄዶ መግባት ይፈልጉ። ገባሽ? የትላንትና ፍሬ አልፋለች። ዛሬ ያለችው ሂዳያ ናት። ሌላ ሰው ነሽ አንቺ። የትላንትና ማንነትሽ ላይ ቆሞ ዛሬ አንቺ ማሸማቀቅ የሚፈልጉ ሰዎች ካሉ የሚያገኙ ከሆነ ፍሬዎት የምትባለውን የዱሮዋን ፈልጎ ያገኘው። ማግኘት የማይችሉ ከሆነ ገደል ይግቡ። ከዛ ውጭ ግን አንቺ ዛሬ ሌላ ህይወት፣ ሌላ ማንነት፣ ሌላ ሃይማኖት፣ ሌላ መንገድ ጀምረሻል። ስለዚህ ወደፊት እየተራመድሽ ነው። ወደፊት እየተራመድሽ ከኋላ ቀሮች ጋር ገባሽ? ኋላ ቀር ማለት ነው። ትላንትና የሰው ቁስል ፈልገው የሰው ቁስል ውስጥ እየወጉ የሰው ቁስል ላይ ጨው እየነሰነሱ ሰው ለማሸማቀቅ የሚሄዱ ኋላ ቀሮች ማለት ነው። ገባሽ? መራመድ የማይችሉ መለወጥ የማይችሉ ደንባራ ሰዎች የሰው ለውጥ ላይ ሰው ሲቀየርና ሰው ሆኖ ቆሞ ማየት ያሸማቅቋቸዋል። ደስ አይላቸውም፣ ይከነክናቸዋል። ለዛ ነው እንደማንም እንደ ተልባ ከየትም ከዚህም ምንጫቸውብሽ። ግን አንቺን ማወቅ ያለብሽ ኦርቶዶክስ እኛ ባናምንበትም የተከበረ ሃይማኖት ነው። ሚሊየን ተከታዮች አላቸው። እንደ ዜጋ ደግሞ እኛ እንደ አንድ ሀገር ዜጋዎች እንደ ኢትዮጵያ ተከባብረን አብረን ነው የምንኖረው። እንደ ኦሮሞ ኦርቶዶክስ ሃይማኖትን የሚከተሉ ወንድሞች አሉ። ምሳሌ ነው የማቀርብሽ። እንደኔ ሃይማኖቱን ባላምንበትም እንኳን ለነሱ ብዬ ማክበር አለብን። አንቺ ደግሞ የተማርሽ ትልቅ ሰው ስለሆንሽ ሃይማኖት ታውቂያለሽ። በጣም ሴንሲቲቭ ነገር ነው። እኔ አሁን ከልጅም በላይ ከእናቴም በላይ እውነት ለመናገር ከሆነ ምናልባት አንቺ ልጆችሽን ተሳድቦ ተሰምቶች ልትናገሪ ትችላለሽ። እኔ ግን ልጄን እንኳን በልጄ እንኳን ብመጡብኝ ኦርቶዶክስን ሄጄ አልሳደብም፣ ጴንጤን ሄጄ አልሳደብም። ሰውየው ላይ ነው ማተኩረው እንጂ ገባሽ? ስለዚህ ሃይማኖት በጣም ነፍስ ነው። እኔ ራሱ አሁን ብትሳደቢ ኦርቶዶክስን እንደ ኦርቶዶክስ ብትሳደቢ ደስ አይለኝም። ምክንያቱም እስልምና ስነካ ምን ያህል እንደሚያመኝ ስለማቅ የማንም ሃይማኖት ሲሰደብና የማይሆን ነገር ስትናገሩ ህመሜን ስለማቅ ህመሙን ከራሴ አንጻር ስለማውቁ ሌላም እንደዛ እንደምታመም ስለማውቁ በጣም ይሰማኛል። ስለዚህ ፍሬ በአላህ አንቺ አሁን ሙስሊም ስለሆንሽ ጥሩ ነገርን ብትሰሪ እንደ ሙስሊም ነው የሚያዩሽ፣ መጥፎ ነገርን ብትሰሪ እንደ ሙስሊም ነው የሚያዩሽ። የትላንትናው ነገር ስላለፈ የትላንትና ፍሬን አስቀምጠሽ እነሱ ብንጫጩ ግፋብል 1 ወር ነው። አንቺ ግን ወደ ለውጥ መንገድ እኔ ያልኳቸው ልጆቼን ተዋቸው ስል እንደዚህ ገልብጠው የእሷ ልጆች ጌ ናቸው። ልጄ የ8 ዓመትና የ5 ዓመት ልጆች ናቸው እና እነዚህ በቂጣቸው ነው የሚደረጉት እያሉ በየቦታ ፖስተዋቸዋል። ማናቸው? ክርስቲያን ነን የሚሉ አማራ ነን የሚሉ ፋኖ ነን የሚሉ ናቸው። እነዚህ አንድ ግሩፕ የሆኑት እነዚህ እኮ አንድ ሰው አይደሉም እኮ ናሲር፣ አንድ ሰው አይደሉም ታውቃለህ።
በየአቅጣጫው ግሩፕ ከፍተው ሲሳደቡ እኔ ለእናንተ አልነግራቸውም የሚሳደቡትን ስድብ። አሁን እነዛ ሰዎች ቆይ እውቀት ብኖራቸው ቅንጣት ያህል ፍሬ ቅንጣት ያህል እውቀት ብኖራቸው የ8 ዓመት ልጅ ይሳደባሉ? አንድ ሁለተኛ የትኛው ዓለም ላይ ነው ለእናቱ ጥፋት የ8 ዓመት ልጅ የምትጠየቀው? ገባሽ? ያ ማለት የእነሱን የእውቀት ልክ ነው የሚያሳየው። ገባሽ? እውነት ለመናገር ከሆነ ማንም ሰው ልጅ ሲሰደብበት አይወድም። ሃይማኖት ደግሞ ከልጅም በላይ ነው፣ ከምንም ነገርም በላይ። ልጆቼ ናቸው የመኖሬ ትርጉም ልንገርክ፣ እንደ እናትም እንደ አባትም ሁለ ነገሬ ልጆቼ ናቸው። በልጆቼ አልደራደርም። አይደለም ሃይማኖት ሀገርን ማጠፋለሁ እኔ በልጆቼ ይመጣ ልንገርክ፣ በልጆቼ አልደራደርም። ስለዚህ ወጥተው ይቅርታ ማለት አለባቸው። ኦርቶዶክሱ በእነሱ ተደብቀው አንድ ነን ስላሉ ዮኒ ማኛም ያውቃቸዋል። እነዚህ እየመጡ የሚለምኑ ቄሶችም ያውቃቸዋል ማን እንደሚሰድበኝ። ወጥተው ይቅርታ ይበሉኝ ነው ያልኩት እኔ። ከትልልቅ ሰዎች ከትልልቅ አባቶች ይቅርታ ጠይቃለሁ፣ ከኦርቶዶክሶቹ ይሄንን ያልኩት። ሌላ እኔ ምንም አላልኩም። ዛሬም ነገም ከነገ ወዲያ ክብሬን ስለምፈልገው ይቅርታ ጠብቃለሁ ከኦርቶዶክስ ሰዎች። ይሄ ነው ነው። አንቺም በሃይማኖት ተደብቆ ሰውን ማዋረድ የለም። ነስርዬ አንድ ጥያቄ ብቻ ልጠይቃት። ሂዳያ አንድ ጥያቄ ብቻ የረሳውን ነገር አለ። ከሳምንት በፊት ክርስቲያን ነበርሽ አይደል? አዎ። እውነት ትወጃለሽ? እውነትን ትወጃለሽ? አንድ ነገር ስንገርክ ሙማ እንደኔ ጥያቄ ጨርሻ አንድ ጥያቄ ብቻ ነው። አንድ ሁለት አይደለም፣ አንድ ጥያቄ ነው። የመጨረሻ ጥያቄ። እውነትን ትወጃለሽ አይደለ? ልጆችን ትወጃለሽ፣ እውነትንም ትወጃለሽ፣ አላህንም ትወጃለሽ። ክርስቲያን እያለሽ አንድ ነን እያሉ ነው ስላልሽው ማለት ነው። እኔ ላሳምንሽ በአጭር አማርኛ ማለት ነው። ክርስቲያን እያለሽ ስለ ክርስቲያን አላውቅም እኔ እውነት ለመናገር ማለት ነው። የክርስቲያን መጽሐፍ ቅዱስ ውስጥ ተሳደቡ ተባብራችሁ ተሳደቡ የሚል ነገር ያየሽው ነገር አለ? እውነት ተናገሪ። የለም። ለአንቺ ምላሽ ይሆናል ማለት ነው። ስለዛ ተናደሽ ነው ሂዳያ እኔ ልንገርሽ ማለት ነው። ተናደሽ በየት በኩል ብለካቸው ይናደዳሉ ብለሽ እንደ ሃይማኖትም በጅምላ እንደ ብሔርም በጅምላ ያያስችው እንጂ በፍጹም ተሳደቡ የሚል አለ ብትይኝ ራሱ ይገርመኛል። ፈልጋሉ እኔ ቦታውን ማየት ፈልጋሉ። የለም። ስለዛ ታይ ሁለተኛ አትጠቀሚ። በቃ ይሄ ምላሽ ይሆንልሻል። አትጠቀሚ። ወላሂ አንድ ነገር ዳብተሽ ስደቢ። ሙቤ አንድ ነገር ወላሂ አልዓዚም ነው የምልሽ ፍሬ፣ በሁሉም ነገር እኛ እንደ እይታችን ከአንቺ ጋር ነን። ብሰድቡሽም ብነኩሽም እነሱ በመቶ ሰው ተደራጅቶ መዘምቱብሽ ከሆነ በሚሊየን የኢትዮጵያ ሙስሊሞች ከአንቺ ጋር ነው የምንቆመው። በሚሊየን ግሩፕ ከፍቶ ምናምን በግሩፕ ተደራጅቶ ነው የሚሰድቡሽ። ግሩፕ ውስጥ እኮ ብበዛ ማለት ነው አንድ ግሩፕ ውስጥ 300፣ 400፣ 500 ሰዎች ናቸው። እኛ ግን እንደ ሙስሊሞች እዚህ ቲክቶክ ላይ ያለን በሚሊየን ነው ያለ ነው፣ በሺዎች ነው ያለ ነው። ከአንቺ ጋር ነው እኮ ከአንቺ ጋር ነው የምንቆመው። ግን ማድረግ ያለብሽ አደራ ብዬ ተወኝ ብያቸዋለሁ። እነዚህ እኮ አይሰሙም እኮ። እኔ እኮ ምንም እኮ አላውቅም እኮ አላውቃቸውም እኮ። እነሱ ናቸው አታክ ያደረጉኝ በቤቴ። አሁን አታለቅሽ። ማድረግ ያለብሽ ይሄ ፌር አይደለም። ይሄ ፌር አይደለም የሚደረገው። ትክክለኛ ኢትዮጵያዊ ከሆናችሁ ኦርቶዶክስ ከሆናችሁ ፌር አይደለም እኔ ጋር የተደረገውን ነገር። እኔ ሰው ጋር እንኳን አልደርስም፣ አያውቁኝም እኮ። ኦርቶዶክስ ለ5 ሰው ብለሽ ለ10 ሰው ብለሽ ኦርቶዶክስ ማለት ኢትዮጵያ ላይ ግማሽ ወይ ደግሞ ብዙ ነው እኮ በጣም በሚሊዮን የሚቆጠር ነው። እንዴት በሚሊዮን የሚቆጠርን ሃይማኖት በ10 ሰው ገመጽ ፍሬ? ብዙ ጊዜ መመሰል እንደዚህ ከሆነ አንድ ክርስቲያንን ከተሳደብኩ እኔ ማለት ነው አንድ ክርስቲያንን ካስቀየምኩ ከተሳደብኩ ሙስሊሞች ወጥቶ ይቅርታ ካልጠየቁኝ ማለት ይችላል ማለት ነው።
No, እንደዚህ አሳምመውኛል። ልጆቼን አዋርደዋል። እሺ ክብር ያላቸው ምን አድርጎ ነው ያዋረዱት? ሰው ማያውቃቸው ልጆች ነው ያዋረዱብኝ ሚዲያ ላይ ፖስተው። ወላሂ ማለት ነው ተሳዳቢ ወላሂ ተሳዳቢ ራሱን ያወረደው ጉተከሙ ጉቤነስሪ ani wanninin jiru namni ijoollee isii arrabse kun biyya Jarman yoo jiraate anis biyya Jarmanin jira mirgi ijoollee guddaadha waan taphatamuu ni miti viidiyoo san qofa daawulood godhatte bakka fedhe akka fedhetti haa jiraatu Jarmani jechuun nama gartee asitti waa balleessee biyya isaatti eegan isaan dhagoo jirta asii waa balleesseeti biyya isaa dura dhaabbatanii isee eegan sulaa kanatti famde waliin dagare lakki tanaaf jettee hin boo'in jee wanni gargaaramuu danda'u yoo jiraate bakka ta'e iyyuu beekamu ustaad bakka ta'e iyyuu beekamu Awurooppaa ta'e haa ta'u Awurooppaa keessa jira namni san qofa nu gaafadhu Awurooppaa laala ni beekama Jarman keessa poolisii onlaayina qofa hojjetu jira isinni beektan takkaa dhageessanii onlaayina qofa eenyu ekkam eessarraa akkasi arrabse Awurooppaa hunda keessa haa ta'u even asii miti Jarman as teessee hunda Awurooppaa kontirool godhuu dandeessi as teessee Ameerikaa keessaa kontirool nama godhuu dandeessi abbaa tanaaf waan hanga san qofa fudhattee wagaafii biraatti akkan dubbatin jeen asirratti amantii namaa arrabsuun akka maallaqa guddaa nama kafalchiisutti namni hin beeku malee amantii namaa arrabsuun waagaa guddaa nama kafalchiisa takka viidiyoo ati amantii arrabsite amma booda sirra dhagaan taanaan biyya Jarman keessatti takkaffaa waraqaa sirraa fuudhan gurra bane dhageeffadhu lammaffaa mana hidhaa sina kan adaraa asina kana qofa wanna kana qofa akka viidiyoo tana namni irraa waraabbanne wanni inni sitti himuun biyya Jarman keessatti namni ati arraba tokko ana akka namummaatti ana na arrabsite yoonii fi waan nan deeggaru qeexe waan feete godhuu dandeessa yoo ammoo waan nan itti amanu arrabsite khasaartee beek asii miti 5G waan jaamuutu jira biyya Jarman keessa naa isinima asii miti gaara keessa kophaa deem gaaf tokko lal ani gaaf tokko utaaleetiin niin baafadha jee fi kanuma nalaalee qofle laa poolistichi deem jee fiigee naannaweetiin bakkaa nan dhaabbadhutti anuma dura jira niin qofle dubo isaan na barbaadee na harkatee nan gaafatin tanaaf bakka feete jiraattu akka feete jiraattu 5G daansa jala deeman namni kun Suudii miti ayyo guddoo Suudii keessaa jiraatu viidiyoo san qofa buufattee qabaannaan isiin ammoo afaan isii adabatti godhuudha amma booda gaduma baatee waan takka arrabni sirraan jirumateetiifu afaan Oromoo yoo dhagaa jiraatten beeku hidaaya amit samii koonee neen jaawara Oromonyaa ችግር የለም እኛን ቀይር ችግር የለውም እየገባኝ ነው ትንሽ viidiyoo isiin waraabdee jiraannaan waan akkasiif irraa eeguu qabdi sigale amma booda immoo jirumateetiifuu jettee waan takka nama arrabsin qottoon nama dha'uu fi nama arrabsuun Jarman keessatti tokko beeka qottoon ga'uu nama godhuu fi nama arrabsuun Jarman keessatti tokko abbaay Jarman keessa jiraanna malee heeraa fi seera isii yoo gallaalle shii ijoollee xixiqqootu arraawa yoo heeraa fi seera Jarman gallaalte tanaaf viidiyoo san qofa qabadhu poolisa bakka inni jirutti dhaqi itti agarsiise poolisni sanii miti nama komantii tiyya jala deemuu beekaan siifiin himaa ni amantanii komantii tiyya jala nama afaan Oromootiin dhufee yoo sinqalin jee namni tokko naa barreesse komantii tiyya jala yoo deemee sinqalin jecha naa jee naa barreessisan wallahi manatti dhufanii interview na godhan maaliif akkana siin jee eenyu an afaan Oromoo beektanii hin jee naareetti lafaa kee si quba qabnaati eenyu akka taate eenyu akka si hordofu maaliif akka si hordofan maal akka taate si beeynaa jaanii natti garsi tanaaf ummanni nuti quban qabaniif teenya malee ibin sagalee nuti namaa wajji haasoynu quba qaban sagalee nuti namaa wajji haasoynu waan biraa dhiise sagalee nuti piraayiveetitti haasoynu riikardi godhatanii qaban
وصونتي موبايل هم بنني والله وبالله وصونتي موبايل بنني وانتي برايفت جونو كوبا بوان تيجيتشا تناف أدرا هدية ونين دامو كاوم بوالا أزي تيك توك لاي واتش ماننم من بلش أتصادبي سماش أزي جرمان وستنا لو تاني سيدب أزي أجر بتام هذا لا واتش لجوتش متوجه كونه عند سيدب كاوم بوالا مانم የሃይማኖትም ይሁን የሌሎች ሰውም ይሁን ላንቺ ጥሩ አይደለም ብዬ ነው የማስበው። እንደ ወንድም ሐምዛ እኔ እንዴ ጥፋተኛዋ እኔ እኮ ጥፋተኛ አይደለም። የፈለጉ ነገር ይሉሽ አንቺ ታይ በቃ አትሳደቢ። ቪዲዮውን ይዘሽ ብቻ ወደ ፖሊስ ሂጂ። ሄድኩ እኮ ስንት ምን ያዛቸው ፖሊስ እኮ ግራ ገብቶታል እኮ ግራ ይገቡ የት ሊያዛቸው እኮ ግራ ገብቶታል። እነዚህ እኮ ማት ግሩፕ እኮ ናቸው። እዚህ ሙሉ ልንገርሽ የኦንላይን ፖሊስ አለ የኦንላይን ፖሊስ አለ እኔ ልክልሻለሁ እንትኑን ውስጥ እናወራለን። እዚህ የኦንላይን ፖሊስ አለ አማከረጎና እዚህ ፖሊስ አይና አንዴ ሰነጎርፈንቱ እኔ የምልሽ ካሁን በኋላ ምንም ነገር የሃይማኖት አባትም ቢሆን ሌሎችም ቢሆን ዝም ፍሬ ገለቶም ኡስታዝ ሐምዛ ያው ኡስታዝ ሐምዛ ያሉት ነገር አንቺም ሰምተሻል። ልጆችሽ የምትሳደቡ ሰዎች ምናልባት አውሮፓ ውስጥ የሚኖሩ ከሆነ ማለት ነው ፍሬ ብዙ ጊዜ እኛ ሰዎች ያገኘነው ነገር ትተን ወደ አጣነው ነገር ነው እንትን የምንኖር ታውቂያለሽ። ምናመዘነው አንቺ አሁን ያገኘሽው ነገር ብዙዎች የተመኙና ማግኘት ያልቻሉ ታውቂያለሽ። የሰው ልጅ ሳይቀየር የሚሞት ስንት ሰው አለ። ህይወቱን ሳያስተካክል መንገዱን ሳያቃና በጀመረው በጥፋት መንገድ ብቻ እየሄደ ወይ በሱስ ወይ በአደጋ ወይ በማይሆን ነገር ወይ በሰው እጅ የሚሞት ስንት ሰው አለ እዚህ ምድር ላይ። አንቺ እኮ በጣም እድለኛ ሰው ነሽ። ወላሂ በጣም እድለኛ ሰው ነሽ። ህይወትሽን ቀይረሻል። ሌላ መንገድ ጀምረሻል። በቃ አንቺ እድለኛ ሰው ነሽ። አንቺ ፈጣሪ ከአንቺ ጋር እያለ ፈጣሪ ረድቶሽ ሁሉ ነገርሽን መቀየር ችለሽ ወደ ትናንትና ማንነትሽ እንድትመለሽው ተሳዳቢዋን ፍሬ የማይሆን ነገር የምትናገር ፍሬ የፈለገችውን ነገር የመጣላትን ነገር የምትናገር ፍሬ እኮ እነሱ ናቸው ያመረቱ። መጥፎ ምናልባትና እነሱ እኮ ናቸው እንደዛ ያደረጉ። ትናንትና ያ ነገር በምታደርጊ ሰዓት የፈለግሽውን ነገር በምታደርጊ ሰዓት እነዚህ ሰዎች አንድም ቀን ሀይ ብሎሽ አያውቁም። ገባሽ? ዛሬ ደግሞ ተቀይረሽ ሲያገኙሽ አመማቸው። ምክንያቱም የአንቺ መቀየር ሳይሆን የእነሱ መደበሪያ ስትሆኝ ነው ደስ የሚላቸው። የእነሱ መዝናኛ ቁጭ ብሎ አንቺ እንደፈለግሽ ሻወር ስትገቢ እንደፈለግሽ ስትሆኝ እነሱ በአንቺ ውስጥ በአንቺ ሆኖ መዝናናት ነው የሚፈልጉት። ገባሽ? ዛሬ ግን ሰው ሆነሽ ሴት ሆነሽ እናት ሆነሽ ሁሉ ነገር ሆነሽ ስትመጪ ከበዳቸው። የአንቺን ለውጥ አይፈልግም። ህይወትሽ ተቀይሮ መልካም ሴት መልካም እናት መልካም ሰው ሆነሽ ስትገኝ ደስ ላይላቸው ይችላል። እነዚህ ሰዎችን ማሸነፍ የምትይ አንድና አንድ መንገድ ብቻ ነው፣ ትዕግስት፣ ንቆ ማለፍ፣ መንገድሽን ብቻ መቀጠል። እነሱም እኮ እየተሳደቡ አመት ወር ምናምን አይቆይም እኮ። 2 ቀን ተሳድቦ ንቀሽ ባላየ ብታልፍ ወላሂ ላዚም ነው የምልሽ ፍሬ፣ ወላሂ 3ኛ ቀን አይሳደበው። ውሻ እንኳን የሚጮሆ ውሻ መጥቶ እያለ ብከተልሽ ዝም ብለሽ ብትሄጂ ተመልሶ ወደ መጣበት ይመለሳል። ግን በድንጋይ እየተወራወርሽ በዱላ እየተማታሽ ምትሄጂ ከሆነ እየጮህን ውሻ እንኳን የሚከተልሽ አይተሻላ። ስለዚህ በእናትሽ እኛም ደስ እንድለን ማለት ነው፣ አንቺም ደስ እንድልሽ የጀመርሽው የለውጥ መንገድ ብቻ ቀጥይ። ስለ ሃይማኖት ግን እውነት ለመናገር ከሆነ ወላሂ አዚም ነው የምልሽ፣ እኔ ለማስመሰል አይደለም፣ ክርስቲያንም አይደለም፣ ሙስሊም ነኝ። አንቺ ትላንትና የነበርሽበት ሃይማኖት እንደበላሽበት ገበታ እዩ። ምንም ይሁን ምንም
ምንም ይሁን ምንም ትላንትና ያ ሃይማኖት ውስጥ ነበርሽ። መከበር አለበት፣ መከበር አለበት። ሰው የበላበት ገበታ ላይ ቆሻሻውን ደግሞ አይጸዳዳም። ላልነስሪ አመንቲን ቴኛ ረቢን ስብሓነሁ ወተዓላ ቁርአን ኸይሰቲ ማልጃ ወላ ተሱቡ ለዚነ የድዑነ ምን ዱንላህ ዋን ኢሳን ገበረኒ ሚቲ ኢሳኑማ ሁን አረብሲና فيسب الله عدوا بغير علم ولا تسب الذين يدعون من دون الله وانا إسان قبرني في إسان اللي فكينيا فمان غافا إسين أمنتي كريستانا خيسا جرتو سمنتي كريستانا نين كباج أرى غافا إسين إسلام ودفتيس أمنتي كريستانا في إسلام ما سنين كباج مالف أمنتي تيان ناجج تكا أنا أسر ربي أمنتي كريستانا الرب سنمنين أدقيتي سنبيخون لغو في سنتاو تنافو ربين كينيا وننو أجا جمالي نجيا تو إسلام جتشو مال جتشو نجيا سلام كتنش اللي يوجد راسه أمر بنا أنتي رقمو جنا لبدو مليان سيدو النسو نو أنتي ورزا يقفافو يالو النسو منغل እኛ እንደ እይታችን እየመከርንሽ ነው። ስለዚህ አንድ እንትን የሚባል ጀነራል አሞድ የሚባል ላስታርቃቸው እያለ ነው። እሱም ሙስሊም ነው። በፖለቲካ አመለካከት ብንለያይም የእውነት ማስታረቅ የሚችል ከሆነ ከነዚህ ሰዎች ጋር ያለሽን ችግር እነሱም ወደ ሃይማኖትሽም ወደ ልጆችሽም ወደ አንቺ ህይወትም እንዳይመጡ በእርቅ ቢያልቅ እኔም ደስ ይለኛል። የእውነት ጥሩ ነው። እንዲህ ቢሆንማ በጣም ያስደስተናል። ልጆችሽ ማንም እነሱን አጠገብ መድረስ አይችሉም። አንቺ ጀርመን ውስጥ እስካለሽ ይሄ ነገር በእርቅ ይለቅ። አንደኛ ነገር ሃይማኖት ለቀሽ መጣሽ ማለት ክርስቲያን ውስጥ ያሉትን ሃይማኖት ዘመዶችን፣ እህቶችን፣ እናቶችን፣ አባቶችን ጢ ማለት አይደለም። አይመክርሽም ሃይማኖታችን ገባሽ? ለዛ ሰላም እናወርድና ደስ ይለኛል። ትክክለኛ እምነትን ተቀብላ በልባ ወላሁ አለም ይሄን በደንብ ማስረገጫ እንድታደርጉ ለምፈልገው ይሄ ስድብና ይሄ መጥፎ ንግግር 4 ቀን ነው 5 ቀን ሆኖ የሷም ልጆች ይሰደባሉ። እሷም የምትናገረው ማንነት አለ። እቺ ልጅ ከልቧ እስልምና እምነትን ተቀብላ ከሆነ የመጣችው ልቧን አላህ ነው የሚያውቀው። ነገር ግን እንደ አንድ ሙስሊም በልቤ የተሰማኝን ነገር ብቻ ነው ማድረገው። ማንም ሰው ልኮኝ አይደለም። በዚህ ነገር ሰዎች ምን እንደሚሉኝ ምን እንደሚመጣ ወላሂ አለም። ነገር ግን እቺ ልጅ ከልቧ እምነትን ተቀብላ ከሆነ ግን ኢትዮጵያ ላይ ያለው ችግር የዚህ የፖለቲካ ችግር ያለው የግል ቁርሾ በግል የሚጠቀሙ ሰዎችን ያን ነገር ለማስቆም እሷን የነበረችበትን የክርስትና እምነት ተከታይ መሳደብም ሆነ ምንም ነገር የሆነች የመጀመሪያ ጊዜ ታስታውስ ከሆነ ሻሃዳ ስትይዝ የተጠቀመቻት ቃላቶች አሉ። እነዛ ሰዎች ሴንቴቲክ ያደረጋቸው ሰዎች አለ እምነቱን የሚቀበል። ለምሳሌ እኔ ዛሬ የትኛውም የእስልምና እምነት ተከታይ የሆነ ሙስሊም የሌላ እምነትን በተናገረ ቁጥር ነብያችን ሰለላሁ ዐለይሂ ወሰለም እንደሚሰደቡ 100% ስለማመን እሱን ነገር ጸየፋለሁ በእምነት ደረጃ። በፖለቲካ ግን እኔም አንተም የተለያየ መንገድ እኛ የምናምንበት ነገር አለ። ያ የግል ዱንያዊ ዓለማዊ ነገር ነው። ነገር ግን እንደ እስልምና አንድ ሙስሊም ከሌላ እምነት በራሱ ፈቃድ መጥቶ በመልካምነት በአሪያ እስልምናን አምኖ ተቀብሎ ሲመጣ መርሐባ ቢክ ነው የምንለው፣ አህለ ወሰህለን ነው የምንለው። ይሄ የትኛው ሙስሊም የሆነ ሰው አምኖ ሊቀበለው የሚችል ነገር ሐዲስም አይደለም፣ በቁርአን የተቀመጠ ነገር። ሐዲስ የምናምንበት ማናምንበት የምንቀበለው ማንቀበለው ነገር አለ። ቁርአን ግን ያኔ አምር الانسان المسلم ቁርአን ነው። በቁርአን ላይ ማንኛችንም ክርክር አናመጣም፣ አስተያየትም የለም፣ ተፍሲርም የለም። ስለዚህ እቺን ልጅ በምላሷ ለምሳሌ እስልምና እምነትን አንድ ሰው ከሌላ ሙስሊም ወደ ሻሃዳ ሊይዝ ሲመጣ የነበረበትን አክብሮ አይተህ ከሆነ ወደ ብዙ ልጆች እስልምናን ተቀብለዋል። እነዛ ልጆች ጋር ክርክርም ሆነ ጸብም የለም። እቺ ልጅ ግን መጀመሪያ በነበረች ሰዓት ሰዎች እየተጠቀሙባት ነበር። ላይ ምን ይጠቀሙባት አልተመሰላቸው? እኔ እህት አለኝ፣ እናቴ ሴት
ጌም በምትጫወት ሰዓት እዚህ ሁላችንም መተን ጌም ስንጫወት የምናገኘው ገንዘብ አለ፣ ድብቅ አይደለም። እዚህ መተን ስራ ፈተን 24 ሰዓት ጊዜያችን የምናባክነው ሁላችንም ጥቅም ስላለ ነው፣ መደባበቅ ስለሌለብን። ገባህ? ነገር ግን እኔና ሙባረክ ጌም ተጫውተን ሙባረክ ሲሸነፍ ጓደኞቹ እንዳይሸነፍ በሞራል ውስጥ ገብተው እሱን ሲያሸንፉት እኔ የምቀጣው ቅጣት እሱን ገንዘብ የሰጡት ሰዎች ፈታ እንዲሉ እንዲዝናኑ ነው። ነገር ግን እሷን እርቃቷን አድርጎ ሻወር ሲያስወስዷት እርቃቷን ብዙ ነገር ስታረግ በማወቅም ይሁን ባለማወቅ ብዙ ስታረጋቸው ጥፋት ነበር። ያኔ የክርስትና እምነት ተከታይ ትሆኑ ኦርቶዶክስ ነው ምን ትሆን አናውቅም እምነቷን